ፌመስ የሆነው ሳሙና እኮ ቤት ውስጥ ሰራሁት። በጣም ገበያ ላይ ውድ የሆነውና ፌመስ የሆነው አረንጓዴ ሳሙና እንደዚህ ቤት ውስጥ ሰራሁት። በውድ ዋጋ የምትገዙት እና እንዲሁም ደግሞ ቤት ውስጥ በቀላል መንገድ ሰርታችሁ የምትጠቀሙት ምርጥ ሳሙና ለሰውነታችሁ ለፊታችሁ የሚሆን ፊታችሁን ጽድት የሚያደርግላችሁ ምርጥ ሳሙና ሰርቻለሁና ሰርታችሁ ተጠቀሙት። ትወዱታላችሁ፣ እንዲሁም ታመሰግኑኛላችሁ። በእርግጠኝነት ሰርታችሁ ከተጠቀማችሁት። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ እውነትም በየሺኤን እንዲሁም ደግሞ ተሙ እንዲሁም ደግሞ ኦንላይን ባሉ ሱቆች በጣም በውድ ዋጋ የሚሸጠው ውድ የሆነው ሳሙና አረንጓዴ ሳሙና ቤት ውስጥ በዚህ መንገድ ሰርቼዋለሁ። እናንተም ሰርታችሁ መጠቀም ትችላላችሁ። አሰራሩ ደግሞ በጣም ቀለል ያለ አሰራር ነው። ይሄ አሰራርና ብዙ ጣጣ ያበዛም። በመጀመሪያ የተጠቀምኩት ኮኮምበር ተጠቅሜያለሁ። እንዲሁም ወይም ደግሞ ኪያር በኢትዮጵያ ስሙ ምን ነበር ብዬ ነበር መልሰውልኝ ነበር። ወይኔ ተረሳኝ፣ ማርያምን ተረሳኝ። ምን ነበር ብቻ መልሰውልኝ ነበር ኮመንት ላይ ብዙዎቻቸው፣ እንዲሁም በቲክቶክ መልሰውልኝ ነበር። ዞሮ ዞሮ አሁንም መልሱት። በኢትዮጵያ ምንድን ነው የሚባለው? ተረስቶኝ ነው እግዚአብሔርን ተረሳኝ። እና በመጀመሪያ ኮኮምበራችንን እናጥበዋለን። ካጠብን በኋላ እዚህ ጋር ካሜራ እያስቸገረኝ ነበር እየወደቀብኝ ማለት ነው። ኮኮምበሩን ካጠብኩ በኋላ እንደዚህ በትንሹ ፓርት እንፈቀፍቀዋለን። እናንተ በትንሹ እንደዚህ መፈቅፈቂያ ከሌላችሁ መፍጨት ትችላላችሁ። መፍጫ ካላችሁ ስትፈጩት እንዳውም ውሃው የበለጠ ነው የሚወጣላችሁ፣ ጁሱም ማለት ነው። ኮኮምበር በነገራችን ላይ በጣም ብዙ ጥቅሞች አሉት። ለአይን ስር ላበጠባችሁ፣ እንዲሁም ደግሞ ለፊታችሁ እንደ ቶነር አድርጋችሁ መጠቀም ትችላላችሁ። እንዲሁም ከዚህ በፊት በክሬም መልኩ ራሱ ሰርቼው በጣም ወዳችሁታል እና በሳሙና መልኩም ቀላቅዬ ሰርቼው ነበር። የዛሬው ግን በጣም ይለያል። ማካበድ ወይም ማጋነን አይደለም። ሰርታችሁት ተጠቀሙት፣ ትወዱታላችሁ ማለት ነው። ከዛ በኋላ እዚህ ጋር ከፈጨው በኋላ ትንሽዬ ውሃ ብትጨምሩበት የበለጠ አሪፍ ነው። እኔ ግን ትንሽ አለቅልቄ ጨምሬበታለሁ። እንደዚህ ግን ማሸታችሁን እንትን ስታሹት ማለት ነው ውሃ የበለጠ ይወጣበታል። ከዛ በኋላ በነጠላ አጥልሉት። በነገራችን ላይ ማጥለያ ሲሆን ጁሱ በደንብ አይወጣልንም። ስለዚህ ጁሱ በደንብ እንዲወጣልን በነጠላ ብትጠቀሙ በጣም አሪፍ ነው ማለት ነው። ከዛ በነጠላ እንደዚህ ጁሱን በደንብ ጭምቅ አርጌ ያወጣዋለሁ። እዚህ ጋር ትንሽዬ ውሃ ጨመርኩበት። እውነት ለመናገር ኮኮምበሩ አንዳንድ ኮኮምበሮች ማለት ነው በጣም አረንጓዴ ናቸው። የዛሬ ግን ትንሽ ተለቅ ያለ ስለሆነ የኔ ብዙ ውስጡ ላይ ነጭ ነው እና እናንተ ትናንሹ ኮኮምበር ካላችሁ እሱ ደግሞ በጣም አረንጓዴ ነው የሚሆነው ማለት ነው። በነገራችን ላይ ይሄንን ሳሙና የሚሰራው ከኮኮምበር ይሰራል። እንዲሁም ደግሞ ከተለያዩ አረንጓዴ የሆኑ ነገሮች ይሰራሉ። እኔ ተሙ አፕላይ አይቼ ማለት ነው እና በጣም ነው እየገረመኝ። ደግሞ ዋጋው እዛ ላይ የተቀመጠው በድርሃም በዲናር በተለያዩ ነገሮች ዋጋው በጣም ውድ ተደርጎ ነው የተቀመጠው እና ነገር ግን እዚህ ጋር ቤት ውስጥ እንደዚህ በቀላሉ መስራት እንችላለን። እዚህ ጋር ገለባውን እንዳትጥሉ። ገለባውን ስኳር እና ቡና ጨምራችሁ ሰውነታችሁን መሳጅ ማድረግ ትችላላችሁ። እጃችሁን መሳጅ ማድረግ ትችላላችሁ። ጁሱ በዚህ መልኩ አዘጋጅቼዋለሁ። ይህንን ሳሙና እናንተ እንግዲህ ልታገኙት አልቻላችሁም፣ በጣም ይቅርታ። ከዚህ በፊት ግን ሰርችላችኋለሁ። ይህንን ሳሙና ማግኘት አልቻላችሁ ብዬ ከባለቤቴ ሰርቄ ሳሙና ሰርችላችሁ ነበርና በጣም ነው እናንተ የሚወደዳችሁት። እኔም በጣም ነው ደስ ያለኝ እናንተ ስለወደዳችሁት። እንዲሁም በዛ ላይ ደግመሽ ስሪልኝ ብላችሁ ነበርና ደግሜ እሰራዋለሁ። በሌላ ሳሙና እሰራላችኋለሁ እንደ እግዚአብሔር ፍቃድ ማለት ነው። እና ይሄኛው ግን ብታገኙት በጣም አሪፍ ነው። ፒውር ሳሙና ይባላል። እንዲሁም ይሄኛው ሳሙና በጣም ለየት ይላል። ከባለፈው አንድ አይነት ሆኖ ነገር ግን ለየት ያለ ነው እንትኑ ማለት ነው። ሳይዙም ሆነ ትንሽ ለየት የሚያደርገው ነገር አለ። የባለፈው እኔ የምገዛው 6 ፒስ ነው ያለበት። ይሄኛው ግን 4 ፒስ ነው ውስጡ ላይ ያለበት እና ይሄኛው ግን ሳሙና ማርያምን ወድጄዋለሁ። በጣም ነው የወደድኩት፣ በጣም ማለት ነው። እና ያኛውም በፊት የምጠቀመው እኮ አንድ አይነት ሆነው ትንሽ ግን ይለያያሉ ማለት ነው። ይሄኛው በጣም ራሱ አረፋው ራሱ እንዴት እንደሚያምር እና ያኛውም ተመሳሳይ ሆኖ ግን በቃ ይሄኛው ወደድኩት። ግን ያው ውስጡ ላይ ዋጋቸው አንድ አይነት ቢሆንም ደግሞ የናክል ውድ አይደለም ዋጋው በነገራችን ላይ። ምክንያቱም ሴንሲቲቭ እንትን ነው ከሁሉም ነገር ውጭ የሆነ ምንም ነገር ኬሚካል የሌለበት ሳሙና ስለሆነ ማለት ነው። ይሄ ሳሙና ደስ የሚለው ነገር ብታገኙት ያለ ምንም ነገር በቃ እንደዚህ ቆራርጣችሁ ስቲም ስታረጉት ወዲያውኑ ነው ቅልጥ የሚለው፣ ወዲያውኑ ቅልጥ ይላልና ወዲያውኑ የቀለጠልኝ። እንደዚህ ቢያንስ ራሱ 5 ደቂቃ አያስጠብቃችሁም። ደስ የሚለው 2 ደቂቃ በቃ ውሃውን ከፈላ 2 ደቂቃ በቂው ነው እንደዚህ ለመቅለጥ ማለት ነው። ከዛ በኋላ እንደዚህ ስቲም ከሆነልኝ በኋላ ከቀለጠ በኋላ ብዙ ጊዜ በነገራችን ላይ ጥያቄ ትጠይቁኛላችሁ፣ እንዴት ነው ሳሙና ተቀለሽኝ ትሉኛላችሁና የሁላችሁ ከታች ውሃ ጨምሬያለሁ። ከዛ ውሃው ከፈላ በኋላ ከላይ ደግሞ ያዘጋጀው ሳሙና
ጨምሬያለሁ ማለት ነው። ነገር ግን አንድ ላይ ራሱ እሳት ላይ ማድረግ ትችላላችሁ፣ ሌላ ሳሙና ስለምትጠቀሙ እናንተ ማለት ነው። ግን ላክስ የተለያዩ ማንኛውም ሳሙና ቁርጭራጭ ሳሙና ቤት ውስጥ ካላችሁ በሱ መጠቀም ትችላላችሁ። በጣም ብዙ ሳሙና ነው የሚወጣላችሁ። ትንሽዬ ሳሙና ተጠቅማችሁ ብዙ ሳሙና ነው የሚወጣላችሁ። ከወጪ ነው የምትገላገሉት። የምር እንደዚህ በቀላሉ ቤት ውስጥ እየሰራችሁ ወጪያችሁን መቆጠብ ትችላላችሁ ማለት ነው። በአንድ ሳሙና 6 ወይም 7 8 ሳሙና ማውጣት ትችላላችሁ። ከዛ በኋላ ኮከንበሩን አንድ ላይ አደባልቄ እሳቱ ላይ ቢያንስ ለ2 ደቂቃ ያክል አንድ ላይ ያደረግኩት። ይሄ ሳሙና ደስ የሚለው እንደዚህ ነው ቅልጥ የሚለው በእህል የሚሰሩት አይነቶች አይደለም። ነገር ግን እኔም የተጠቀምኩት ኮኮምበር ጁስ ስለሆነ ማለት ነው። ግን በሌላ ደግሞ እሰራላችኋለሁ በቀጣይ እንደ እግዚአብሔር ፍቃድ። በኮመንትም ስለጠየቃችሁን ድጋሚ ስሪልን። በተለይ ተበላሽቶብኝ ስለነበር የተበላሸው አላየነውም ድጋሚ ስሪልኝ ያላችሁና እሰራላችኋለሁ ማለት ነው። ከዛ በኋላ እንግዲህ ይሄኛው 4 ማዕዘኑ አለኝ። ይሄኛው በነገራችን ላይ እንትን ተሞ አፕሊኬሽን ወይም ደግሞ ዱባይ ወይም አንዳንድ አካባቢ ያላችሁ አገር ቤት ስትሄዱ እንደዚህ አይነት ገዝታችሁ ሂዱ። በጣም ነው የሚጠቅማችሁ። በተለይ ለአገር ቤት ይጠቅማችኋል። እንደዚህ ሳሙና ሰርታችሁ መጠቀም ትችላላችሁ። አንድ ሳሙና እኮ